የኢትዮጵያ ነገስታት ታሪክ ከአጼ ቴዎድሮስ እስከ አጼ ኃይለ ሥላሴ። ኢትዮጵያ በምድር ላይ ለመጀመሪያ ጊዜ የተመሰረተችና ሰዎች የኖሩባት ሀገር ናት። ህልውና ከታወቀ ጊዜ ጀምሮ በምድር ላይ ወጥ የሆነ መንግስት የነበረባት ሀገር ኢትዮጵያ። እስራኤላውያን የመጀመሪያውን ንጉስ ሳኦል ከማንገሳቸው በፊት ኢትዮጵያ ውስጥ ንጉስ እንደነበር ታሪክ ያስረዳል። ከመጀመሪያው ነገደ ኦሪ እስከ ንጉስ ሰብታ 21 ነገስታት፣ ከነገደ ካም ንጉስ ሰብታ እስከ ጴኦሪ አንደኛ 22 ነገስታት፣ ከነገደ አጋዚያን ንጉስ አኩሁናስ እስከ ንግስት ሳባ 52 ነገስታት፣ ከቀዳማዊ ምኒልክ እስከ ባዚን 67 ነገስታት፣ ከልደተ ክርስቶስ በኋላ እስከ አብርሃ ወአጽብሃ 36 ነገስታት፣ ከአብርሃ አጽብሃ እስከ ቀዳማዊ አጼ ኃይለ ሥላሴ 121 ነገስታት በኢትዮጵያችን ነግሰዋል። ከነዚህ ውስጥ በኢትዮጵያ የቅርብ ጊዜ ታሪክ ያላቸው ለውጥ አምጥተዋል ተብለው የሚታመኑት በ200 ዓመታት ውስጥ ያሉት በዚህ ትረካ ውስጥ የህይወት ታሪካቸው የሰሩት ጉልህ አስተዋጽኦ ዜና እረፍት እንመለከታለን። ተከታተሉን። ዳግማዊ አጼ ቴዎድሮስ ካሳ በ1811 ዓመተ ምህረት ጥር 6 ቀን ተወለዱ። የተወለዱባት ቦታ ከጎንደር ከተማ 12 ኪሎ ሜትር ያህል ርቃ ከምትገኘው ዳዋ ከተባለች መንደር ነው። የካቲት 16 ቀን ጎንደር ከተማ በሚገኘው በአቡነ አብየ ጊዜ ቤተክርስቲያን ክርስትና ተነስተው የክርስትና ስማቸው ገብረ ኪዳን ተብሎ ተሰየመ። አባታቸው አቶ ኃይሉ ወልደ ጊዮርጊስ ሲባሉ በ1810 ዓመተ ምህረት የአምፍራንዟ ተወላጅ የሆኑትን ወይዘሮ አትጠገብን አገቡ። በተጋቡ በዓመቱ ወንድ ልጅ ወለዱላቸው። ልጁም ካሳ ተባለ። አቶ ኃይሉ የመጨረሻ ልጃቸውን እድገት ሳያዩና ናፍቆቱን ሳይጠግቡ ካሳ በተወለዱ በዓመቱ በ1812 ዓመተ ምህረት ሞተው ሰቀልት ወረዳ ባለው ጋጋና ዮሐንስ ቤተክርስቲያን ተቀበሩ። ልጅ ካሳም በእርባበር አምባር በተባለው ቦታ አደጉ። ልጅ ካሳ አዘውትሮ ባሳዩት ጀግንነት፣ ቁጥብ በሆነው የኑሮ ልምዳቸውና በቅንነት ላገለገሏቸው ወታደሮቻቸው ባሳዩት ትክክለኛ የሆነ የወዳጅነት ስሜት ዝናቸው እየተስፋፋ በመሄዱ ቁጥራቸው የበዛ ሰዎች እየተከተሏቸው ሄዱ። በተለይ በዘመነ መሳፍንት ተከፋፍላ የነበረችው ኢትዮጵያን አንድ ለማድረግ የከፈቱት መጠነ ሰፊ ወረራ ሁሉንም ጠላቶቻቸውን ድል አድርገው በ1847 ዓመተ ምህረት ዳግማዊ ቴዎድሮስ ተብለው በግብፃዊው በአቡነ ሰላማ እጅ ደጃቹቤ ያሰርቶት በነበረው ዳረስጌ ማርያም ቤተክርስቲያን ተቀብተው ነገሱ። አጼ ቴዎድሮስ ዙፋን ሲጨብጡ የዘመናዊ ኢትዮጵያ ልደትን አበሰሩ ተብሎ በብዙ ታሪክ ዘጋቢዎች ይደነቃል።
ከግብጾች ጋር በተደረገው ጦርነት ጀብዱ የሰሩትን ልጅ ካሳ አጼ ቴዎድሮስ በወቅቱ የነበሩት መኳንንት እንዲህ ያለውን ጀግና በጋብቻ ገመድ አስረው ከስልጣናቸው በታች ለማድረግ ሲሉ ለስሙ ዘውድ ጭኖ በጎንደር ይቀመጥ የነበረው የሶስተኛው ዮሐንስ ባለቤት የራስ አሊ እናት የእቴጌ መነን የልጅ ልጃቸውን ወይዘሮ ተዋበችን በ1840 ዓመተ ምህረት በሚስትነት ለልጅ ካሳ ዳሩላቸው። ልጅ ካሳ ዋና ሐሳባቸው መላዋን ኢትዮጵያን ጠቅልለው ከስልጣናቸው በታች ለማድረግ እንጂ በዚህ ጋብቻ ምክንያት ለእቴጌቱና ለልጃቸው ለራስ አሊ ተገዥ ሆነው ለመኖር አልፈቀዱም። በልቤ ውስጥ ያለውን ምኞት ብትመለከቱልኝ ለአገሬ ጥሩ ዓላማ ያለ ሰው ነኝ ይሉ ነበርና ልጅ ካሳ እንደተወለዱ አባታቸው ስለሞቱ ከእናታቸው ጋር ተቀመጡ። በኋላ ግን እድሜያቸው ለትምህርት በደረሰ ጊዜ የደንቢያና የቋራ ባላባት አጎታቸው ደጃች ክንፉ በትምህርት እንዲያድጉ ልጅ ካሳን ማህበረ ሥላሴ ወደሚባለው ገዳም ወስደው ለመነኮሳቱ ሰጧቸው። በዚህ ገዳም ዳዊት ደግሞ ፊደል ቆጥረው ጨርሰዋል። ከዚህ የተነሳ ለኦርቶዶክሳዊ እምነታቸው በጣም ቀናኢ ስለነበሩ በሚስዮኖች ላይ ጠንካራ የሆነ እርምጃ የሚወስዱት ከዚህ የተነሳ ነበር። በአንድ ወቅት እንዲህ ብለዋል። የአውሮፓ መንግስታት አንድ ሀገር ለመያዝ ሲፈልጉ መጀመሪያ ሚስዮናውያንን ይልካሉ። ቀጥሎም ሚስዮናውያኖችን የሚያጠናክር ቆንሲሊ ብለው ይሾማሉ። ከዚያ በኋላ ቆንሲሉ የሚጠብቅ ብለው የጦር ወታደሮችን ይልካሉ። እኔ እንደ ሂንዱስታን ራጃ ቂል ሆኜ እንደዚህ እንዲያደርግ አልፈቅድም ብለዋል። የሁል ጊዜ ህልማቸው የነበረው የኢየሩሳሌም ሁኔታ ነው። ይኸውም በቱርኮች ቅድስት ሀገር ተወራ ስለነበር እነሱን በኃይል ለማስወጣት ከእንግሊዝ መንግስት ጋር መተባበራቸው ነው። የእንግሊዝ መንግስትም ከቱርክ ጋር በነበረው የጦር መሳሪያ ውል መሰረት የአጼ ቴዎድሮስን ፍላጎት ማሟላት አልቻለም። በዚህ የተነሳ ኢትዮጵያ ውስጥ የነበሩትን እንግሊዛውያን በጠቅላላ መቅደላ ላይ አስረው ነበር። በወቅቱ ታጠቅ ብሎ ፈረስ ካሳ ብሎ ስም አርብ አርብ ይሸበራል ኢየሩሳሌም። አንተም ጌታ አይደለ እኔም ያንተ ሎሌ የኢየሩሳሌም ሰው ካልጫነ በርሞሌ ተብሎ ተገጥሞላቸዋል። ከዚህ ሌላ አጼ ቴዎድሮስ በሚስዮኖች ላይ ጠንከር ያለ እርምጃ የወሰዱ ሲሆን እንደ ማንኛውም የሀገራችን ነገስታት በዘመናቸው ከግብጽ ጳጳስ አስመጥተዋል። የመጡትም ጳጳስ አቡነ ሰላማ ይባላሉ። እርሳቸውን ከቱርኮች ጋር ለመሸንገል የእስክንድሪያው ሊቀ ጳጳስ ቄርሎስ አራተኛ ወደ ኢትዮጵያ መጥተው ነበር። እኚህ ፓትርያርክ በአጼ ቴዎድሮስ ታስረዋል። ይህም እርሶ የሃይማኖት አባቴ ሆነው እንዴት ከቱርክ ጋር ያስማሙኛል በሚል መንፈስ ማረፊያ ቤት ቢገቡም ሊቃውንቱና ካህናቱ ይህ ድርጊት የሃይማኖታችንን ክብር ስለሚነካ ይፈቱ ብለው ተፈተዋል። የአጼ ቴዎድሮስ ሕይወት በሶስት ስፍራዎች ይጠቃልላል። እነሱም ቋራ፣ ጋፋትና መቅደላ ናቸው። የመጀመሪያው
ፖለቲካዊና ወታደራዊ መቆናጠጫቸው፣ ሁለተኛው ዘመናዊ የስልጣኔ መዲናቸው፣ ሶስተኛው ደግሞ የመጨረሻ ምሽጋቸው ነው። መቅደላ ላይ የታሰሩትን ዜጎቹን ለማስፈታት የእንግሊዝ መንግስት 32,000 ጦር ቢልክም ቴዎድሮስን ይዘው ወደ ሀገራቸው የመግባት ምኞት ህልም ሆኖ ቀረ። ይህም ቴዎድሮስ በጠላት እጅ ከመያዝ ብለው ራሳቸውን በሽጉጥ ገደሉ። እንግሊዞች ይህን ያህል ጦር ወደ ኢትዮጵያ ለመላክ የወሰኑት በቀላሉ አልነበረም። ወጪ ያለበት ነገር በእንግሊዝ ፓርላማ በቀላሉ ተወስኖ አያውቅም። በስንት ጭንቅ ወደ መቅደላ አምባ ተስቦ የወጣው የዘመናዊ ስልጣኔ በር ከፋች ሆነው ሴባስቶፖል መድፍ ያኔ አንድ ጊዜ ተተኩሶ እንደቆመ አሁን ድረስ አለ። ሎሬት ጸጋዬ ገብረመድኅን ስለ አፄ ቴዎድሮስ ከጻፉት ተውኔት ግጥም በጥቂቱ እናሰማና እናብቃ። እጅህን ስጣለኝ ፈረንጅ እጅ ተይዞ ሊወሰድ ምን እጅ አለው የሳት ሰደድ አያውቅም ክንዴ እንደሚያነድ ደጃዝማች በዝብዝ ካሳ አባታቸው የተንቤን የነራስ ሚካኤል ስሁል ዘር አላቸው። አባታቸው የተንቤንና የነራስ ሚካኤል ስሁል ዘር አላቸው። ስማቸው ምርጩ ካሳ ስዩም ሹም ተንቤን ምርጫ ይባላሉ። እርሳቸው የእንድርታውን የራስ አርአያን እህት ወይዘሮ ወለተ ስላሴን አግብተው በ1825 ዓመተ ምህረት ደጃዝማች በዝብዝ ካሳን ወለዱ። ደጃዝማች ካሳም በትግራይ ሀገር በመንፈሳዊ ትምህርት ካደጉ በኋላ መጀመሪያ ለአፄ ቴዎድሮስ አድረው የባላምባራስነት ማዕረግ ሰጥተዋቸው ነበር። አፄ ቴዎድሮስ ከሞቱ ከ6 ወር በኋላ ሐምሌ 7 ቀን 1864 ዓመተ ምህረት አድዋ ስላሴ ላይ አፄ ዮሐንስ አራተኛ ንጉሠ ነገሥት ዘኢትዮጵያ ተብለው ነገሱ። በጥንቱ ሥርዓት መሠረትም አክሱም ጽዮን ላይ ንጉሠ ጽዮን ተባሉ። አፄ ዮሐንስን ቀብተው ያነገሱ የግብጽ ጳጳስ አቡነ ማቴዎስ ይባላሉ። አፄ ዮሐንስ ሲበዛ ሃይማኖተኛ ነበሩ። እንዲያውም ልዩ መጠሪያቸው ጦረኛው የቄስ ንጉሥ ይባል ነበር። ዛሬ በኢየሩሳሌም ደምቃ አምራ የምትታየው የደብረ ገነት ኪዳነ ምሕረት ገዳም የአፄ ዮሐንስ ስሪት ናት። ቱርክን ተዋግተው በማረኩት 3 ሳጥን የእንግሊዝ ወርቅ ወደ ኢየሩሳሌም ልከው በመምህር ወልደ ሰማያት አማካኝነት አሰርተዋል። ሚስዮኖችን ከሀገር አስወጥተውም ነበር። አንድ ቀን ሰብስቧቸው ምን ልትሰሩ ወደ ኢትዮጵያ መጣችሁ ብለው ጠየቋቸው። እነሱም ሲመልሱ ወንጌል ልንሰብክ አሉ። ለማን ነው የምትሰብኩ ሲሏቸው በኢትዮጵያ ውስጥ ለሚኖሩ አይሁዶችና እስላሞች አሏቸው። ወንጌል አንድ ነው፣ እግዚአብሔር አንድ ነው። የእስላምን አገር ግብጽና ሊቢያ ነው። የአይሁድ አገር እስራኤልን ትታችሁ እንዴት ወደ ኢትዮጵያ መጣችሁ? እኔ ስልጣኔን እንጂ እናንተን አልፈልግም ብለው አስወጧቸው። እንዲያውም የሀገሬን አፈር ይዘው መሄድ የለባቸውም ብለው ጫማቸውን እያሳጠቡ ወደ መርከብ አስገብተዋቸዋል። በግራኝ መሐመድ ጠፍተው ተቃጥለው የነበሩትን አብያተ ክርስቲያናት እየፈለጉ
እየዞሩ አሳንጸዋል። ለምሳሌ የደብረ ሊባኖስ ገዳም በግራኛ አመድ ከተቃጠለ በኋላ ለመጀመሪያ ጊዜ ያሰሩት አፄ ዮሐንስ ናቸው። ገዳሙን ሲያሰሩ 18 ጉልላት ነበረው ይባላል። ከዚህ ሌላ በየጊዜው ከግብጽ የሚመጡ ጳጳሳት የመንገዱ ርቀት ስለሚያስቸግር የግብጽን ቤተክርስቲያን ራሳችንን እንቻል፣ ስለዚህ ኢትዮጵያዊ መነኩሴ ልከንላችሁ ጳጳስ አድርጋችሁ ሽሙልን በማለት ወሳኝ ጥያቄ የጠየቁ ንጉሠ ነገሥት ናቸው። ባይፈጸምላቸውም እንደ ቀድሞ አንድ ጳጳስ ሳይሆን በሳቸው ዘመን በአንድ ጊዜ 4 ጳጳሳት ተሾሙ መጥተዋል። የአፄ ዮሐንስ ሐሳብ ዛሬ ተፈጻሚነትን አግኝቶ ተወላጆቻችን ጳጳሳት ተሾመውልናል። አፄ ዮሐንስ ሀገራቸውን በጣም የሚወዱ መሪ ነበሩ። እንደ ዳዊት በዓይነ ሕሊና ያገላበጥኩ የምደግማትን ኢትዮጵያን ሲነኩብኝ ደሜ ይፈላል። የሚገዙትን መሬት ብቻ ኢትዮጵያ ብለው የሚጠሩ የሀገሬ መኳንንት ከጠባብ ሐሳባቸው ወጥተው አንዲት ታላቅ ኢትዮጵያ መኖሯን ሊያውቁ ይገባል ይሉ ነበር። አፄ ዮሐንስ በነገሱበት ዘመን ስዊዝ ካናል የተከፈተበትና አውሮፓውያን አፍሪካን እንደ ቅርጫ ስጋ የተከፋፈሉበት ዘመን ስለነበር ከግብጾች፣ ከቱርኮች፣ ከኢጣሊያና ከድርቡሾች ወራሪዎች ጋር ሲተናነቁ ያለ እረፍት 18 ዓመት ሙሉ ሲዋጉ ኖረዋል። ከዚህ የተነሳ እንግሊዞችና ጣሊያኖች መሬት ሰጥተው በሰላም ቢጠይቋቸው ወገን የሀገሬ ምድር ቆርሶ ለመስጠት አጎቱን መብቱን ብለው መለሱላቸው። ከዚህ የተነሳ አፄ ዮሐንስ ጠላትን በሩቅ የምንመለከተው መሬት ስለሚቀማም ብቻ አይደለም፣ በሀገሬ እምነትና ባህል ላይ ዲቃላ ባህል እንዳይፈጠር ጭምር ነው በማለት እምነታቸውንና ሀገራቸውን አጥብቀው እንደሚወዱ ተናግረዋል። በመጋቢት 14 ቀን 1881 ዓመተ ምህረት አፄ ዮሐንስ መተማ ላይ ከድርቡሾች ጋር ገጥመው የጠላት ጦር ተሸንፈው መሸሽ ሲጀምር በውስጥ አዋቂ በጥይት ተመተው ወደቁ። የድርቡሾች መሐዲስት መሞታቸውን ለማረጋገጥ የአፄ ዮሐንስን አንገት ቆርጠው ወሰዱለት። ሬሳው አጠገብ ያገኙትን የወርቅ ሰዓትና በወርቅ የተለበጠ ወንጌል ከንግሥት ቪክቶሪያ ከመጣላቸው የሰላምታ ደብዳቤና መነጽር ጋር በአንድነት ወሰዱት። በዚህ ጊዜ የተገጠመው ግጥም እንዲህ ይነበባል። አፄ ዮሐንስ ታላቅ የሀገራችን ንጉሠ ነገሥት ሲሆኑ አብዛኛው ጊዜያቸውን ለእምነታቸው መከበር አሳልፈውታል። ለወጣቶችም የሚከተለውን ምርጥ ቃል ተናግረዋል። ኢትዮጵያ እናት ናት ውደዳት፣ ኢትዮጵያ ሀገር ናት ጠብቃት፣ ኢትዮጵያ ሁለመና ናት ሞትላት ብለዋል። ዳግማዊ አፄ ምኒልክ፣ እምዬ ምኒልክ፣ አባ ዳኘው። አፄ ምኒልክ ከአፄ ልብነ ድንግል ልጅ ከአቤቱ ያዕቆብ ትውልድ ሲያያዝ የመጣው የስመ ጥሩ ንጉሥ
የሳህለ ሥላሴ የልጅ ልጅ የንጉሥ ኃይለ መለኮት ልጅ ናቸው። ትውልዱም ከአቤቱ ያዕቆብ ጀምሮ ቢቆጠር አጼ ምኒልክ 13ኛ ይሆናሉ። እናታቸው ወይዘሮ እጅጋየሁ ይባላሉ። የተወለዱትም በ1836 ዓመተ ምህረት ነሐሴ 12 ቀን ነው። በተወለዱ በ11 ዓመት ከ3 ወር በ1848 ዓመተ ምህረት አጼ ቴዎድሮስ ወደ ሸዋ በመጡ ጊዜ ይዟቸው ወደ ጎንደር ሄዱ። በዚያም ጊዜ አጼ ቴዎድሮስ ብልህነታቸውንና አስተዋይነታቸውን ተመልክተው አብረው በማረግ ይዟቸው ሲኖሩ በመጨረሻም ሴት ልጃቸውን ወይዘሮ አልዳሽ ቴዎድሮስን እንዳሮላቸው አጼ ቴዎድሮስ ሰሜኑን ለማስከበር ሲዘምቱ ምኒልክ ከጎንደር በ1853 ዓመተ ምህረት ሰኔ 24 ቀን ሌሊት አመልጠው ወሎ ገብተው አደሩ። ከዚያም ወደ ሸዋ መጡ። አጼ ዮሐንስ ጋር ምንም አይነት ቅራኔ ሳይፈጠርባቸው በበድዋኖስ ላይ የንጉሥነቱን ማዕረግ አጸደቁላቸው። ከዚህ በማያያዝ ፍቅራቸውን ለማጠንከር ዘውዲቱን ለራስ አርአያ ሥላሴ ዮሐንስ ድረውላቸው ነበር። በ1882 ዓመተ ምህረት ለኢትዮጵያ ሕዝብ ትልቅ የደስታው ቀን ነበር። በጣም ከሚወዳቸው መሪዎች መካከል እምዬ ብሎ የሚጠራቸው ምኒልክ የንጉሠ ነገሥትነቱን ዘውድ የጫኑበት ጊዜ ነበር። በነግሱ ዋዜማ ጸሎተ ንግሱ ሲደረግ አድሮ ጥቅምት 25 ቀን በአቡነ ማቴዎስ ተቀብተው የንግስናቸውን ስም ሳይለውጡ ንጉሠ ነገሥት ሆኑ። አጼ ምኒልክ አዛኝ፣ ደግ፣ ሰውን አፍቃሪ፣ ሃይማኖታቸውን አክባሪና ሀገራቸውን አፍቃሪ ነበሩ። ከስማቸው በተጨማሪ ሕዝቡ በነበረው አክብሮትና ፍቅር እምዬ ምኒልክ ብሏቸዋል። ይህም ምኒልክ ምን ያህል እንደሚወደዱ ያመለክታል። የአድዋ ጦርነት እንዲቀሰቀስ ምክንያት ከሆኑት ነገሮች አንዱ የውጫሌ ውል ነው። ውጫሌ የቦታ ስም ሲሆን ይህም በወረኢሉ ቦሩ ሜዳ በሚባለው አካባቢ ያለ ስፍራ ነው። አጼ ምኒልክ ሚያዝያ 25 ቀን 1881 ዓመተ ምህረት ከኢጣሊያ መንግስት ጋር 20 አንቀጽ ያለው ውል ተፈራረሙ። ከዚህ ውስጥ 17ኛው አንቀጽ ለጥቁር ሕዝቦች ኩራት የሆነው የአድዋ ጦርነትን ቀሰቀሰ። 17ኛው አንቀጽ እንደ አማርኛ ተረጓጓው የኢትዮጵያ ንጉሠ ነገሥት መንግስት ፈቃዱ ከሆነ ከውጭ ሀገር መንግስታት ጋር የሚያደርገው ግንኙነት በኢጣሊያ መንግስት በኩል ሊያደርግ ይችላል የሚለው ቃል እንደ ኢጣሊያ ተረጓጓው የኢትዮጵያ መንግስት ከውጭ ሀገር መንግስታት ጋር የሚያደርገውን ግንኙነት በኢጣሊያ መንግስት አማካኝነት ማድረግ ይገባዋል በማለት ተረጎሙት። ይህም ኢጣሊያ ኢትዮጵያ በኔ ቅኝ ግዛት ወድቃለች ማለቷ ስለሆነ የኢትዮጵያ መንግስት ውሉን በቀጥታ አፈረሰ። ጣሊያንም
በዘመናዊ መሳሪያ ታጅባ ኢትዮጵያን ወረረች። አናብስቶች ኢትዮጵያውያን አድዋ ላይ ገጥመው አሸነፉ። የቅኝ አገዛዝ ማዕበልን የገታ አንድ ትልቅ ድርጊት እንደመሆኑ መጠን የቅኝ ገዢዎችን ቅስም የሰበረውን ያህል የተገዢዎችን አንገት ደግሞ ካቀረቀሩበት ቀና እንዲል ያደረገ ክስተት ነበር። አድዋን ልዩ ትኩረት የሰጠው ጥቁሮች በነጮች የበላይነት የተጎናጸፉት አብይ ወታደራዊ ድል በመሆኑ ነበር። ያስከፊ ዘር መድሎ ፖሊሲ የተገታበት፣ ከያቅጣጫው ጥቁሮች መሰረታዊ እንቅስቃሴ እያደረጉ የተፋለሙት አድዋን በመንተራስ ነበር። ከሮማ ሊቀ ጳጳስ ለተማረኩ የኢጣሊያ ወታደሮች መለቀቅ ለንጉሠ ነገሥት ምኒልክ የተላከ ደብዳቤ። የሮማ ካቶሊክ ቤተክርስቲያን መሪዎች ጣሊያን ለምታደርገው ወረራ በየሰበካዎቻቸው መዋጮ እያደረጉ ነበር። የጦር ልብስ ለብሰው የመጡ የሮማ ካቶሊክ ቄሶች ነበሩ። መነኩሴው አባ ማስያስ ለዚህ ጥሩ ማስረጃ ነው። ለወንጌል መልእክት መጣው በማለት በኋላ ከኢጣሊያ መንግስት ስለሰራው የሰለላ ሥራ የወታደር ኒሻን ተሸልሟል። በዚህ መሰረት ድሉ የእግዚአብሔርና የኢትዮጵያ ሆነና ጣሊያን ተሸነፈች። ከዚህ የተነሳ የሮም ሊቀ ጳጳስ የሚከተለውን ጻፈ። ለኃያሉ የኢትዮጵያ ንጉሠ ነገሥት ለዳግማዊ ምኒልክ ሰላም ለእርሶ ይሁን። ክርስቲያን በሆነው ልቦ የመክሮትን አመዛዝነው የልግስና ሥራ እንዲያደርጉ ለምኖታለሁ። የዚህ ዘመቻ ድል በእጆ ብዙ የጣሊያን ምርኮኞች አሳልፎ ሰጥቶታል። የእነዚህ የጣሊያኖች መማረክ በዚህ ሀገር ያሉትን በሺህ የሚቆጠሩትን የእናቶቻቸውንና የሚስቶቻቸውን የልብ ሐዘንና ጭንቀት ከማበረከት በቀር ምንም ያህል የግርማዊነቱን ኃይልና ዝና ሊያስፋፋ አይችልም። እኛም ከጌታችን ከኢየሱስ ክርስቶስ በተቀበልነው አደራ እንደ ልጆቻችን ያህል እንወዳቸዋለንና እነዚህ ምርኮኞች በቶሎ በነፃ እንዲለቋቸው በቅድስት ሥላሴና በድንግል ማርያም ወይም በዓለም ካለው በሚወዱት ስም ለምኖታለሁ። ግንቦት 11 ቀን 1896 ዓመተ ምህረት ሊዮን ፓፓ 13ኛ የሮማ ካቶሊክ ሊቀ ጳጳስ። እቴጌ ጣይቱ። እቴጌ ጣይቱ የአፄ ምኒልክ ባለቤት ናቸው። የኢትዮጵያ ብርሃን በሚል ቅጽል ስም ይታወቃሉ። እቴጌ ጣይቱ ነሐሴ 12 ቀን 1832 ዓመተ ምህረት በበጌ ምድር ደብረ ታቦር በተባለችው ከተማ ተወለዱ። እናታቸው ወይዘሮ የውብዳር፣ አባታቸው የሰሜኑ ባላባት ደጃች ብጡል ኃይለ ማርያም ይባላሉ። ተጠምቀው ክርስትና የተነሱት በደብረ ታቦር ኢየሱስ ቤተክርስቲያን ነው። በልጅነት ዘመናቸው በዚሁ ደብር ዳዊትን ሲከታተሉ ከቆዩ በኋላ በጊዜው ይሰጡ የነበሩትን ሌሎች የሃይማኖት ትምህርቶች በታላላቅ አድባራት በመዛወር ተምረዋል። ጀግኖች ቦታቸው ድረስ በመሄድ በማበረታታት ይልቁንም በወሳኝ ሰዓት የኢጣሊያ ወታደሮች ውሃ እንዳይጠጡ በማድረግ
በጦርነቱ ለመሸነፋቸው አስተዋጽኦ ያደረገችው እቴጌ ጣይቱ ነች። እንደውም በጦር ኃይል አስገድጄ ኢትዮጵያን ቅኝ ይዛለሁ ያለችው ጣሊያ እቴጌ ጣይቱ የመለሱት መልስ ጦርነቱን የዛሬ ሳምንት አድርጉት፣ የሀገሬ ሕዝብ እግሩን ለጠጠር ደረቱን ለጦር ከመስጠት ወደ ኋላ አይልም በማለት መልሰዋል። ኢትዮጵያ ውስጥ ከነገሱ ነገስታት ሚስቶች መካከል በእምነት ጥሩ ከነበሩት መካከል እቴጌ ጣይቱ ይጠቀሳሉ። ለቆሙላት መንፈሳዊ ዓላማ ያለ ይሉኝታ ይከራከራሉ። እንጦጦ ማርያም ስንክሳር ሲነበብ እንኳን የሚነሳውና የሚወድቀውን ፊደል ሁሉ ያርሙ እንደነበር ታሪክ ያስረዳል። ከጉባኤ አይለዩም። በኢየሩሳሌም ያለውን ርስት ለማስከበር አስፈላጊ የሆነ እርዳታ ያደረጉ አስተዋይ ደግ ሴት ነበሩ። ለኢትዮጵያ ቤተክርስቲያን መስፋፋት ከፍ ያለ አስተዋጽኦ ካደረጉ የሀገራችን መሪዎች መካከል ዳግማዊ አጼ ምኒልክ ዋና ተጠቃሽ ናቸው። ታላላቅ የሀገራችን አድባራትና ገዳማት መስራችም ናቸው። የእንጦጦ ደብረ ኃይል ራጉኤልና ማርያም፣ የአዲስ ዓለምና መናገሻ ማርያም፣ የገነት ጽጌ ቅዱስ ጊዮርጊስ ወዘተርፈ የአጼ ምኒልክ ተክል ናቸው። አጽማቸው ያረፈበት በዓታ ለማርያም የተመሰረተችው በእሳቸው ሲሆን ፍጻሜ ያገኘችው በልጃቸው በዘውዲቱ ነው። በእነዚህ አድባራትና ገዳማት በአይን የሚታዩ በእጅ የሚዳሰሱ ታላላቅ ዋጋ ያላቸው የታሪክ አሻራዎች ይገኛሉ። በሀገር ውስጥ ብቻ ሳይሆን በውጭ ሀገርም በተለይ በቅድስት ሀገር ኢየሩሳሌም ላሉን ገዳማት መስፋፋት ከፍ ያለ አስተዋጽኦ አድርገዋል። ታዋቂዋ የደብረ ገነት ኪዳነ ምሕረት ገዳም በአጼ ዮሐንስ ተጀምራ ፍጻሜ ያገኘችው በዳግማዊ ምኒልክ ነው። የዘመናዊ ስልጣኔ በኢትዮጵያ መስፋፋት በር የከፈቱ አጼ ምኒልክ ሲሆኑ ሕዝባቸውን ለማሰልጠን ከፍ ያለ ግምት ሰጡ ነበር። በዚህ መሰረት የምድር ባቡር፣ መኪና፣ ስልክ፣ መብራት፣ በቧንቧ የሚተላለፍ ውሃ፣ አስፋልት መንገድ ማምጣትና መሰራት ጀመረው በአጼ ምኒልክ ዘመን ነው። ከሁሉ በላይ ዘመናዊ ትምህርት እንዲስፋፋ የመጀመሪያውን ትምህርት ቤት ዳግማዊ ምኒልክን መሰረቱ። ከነዚህ በተጨማሪም ባንክ ቤት፣ የመድኃኒት መሸጫ ሱቆች፣ ፋርማሲ፣ ዳግማዊ ምኒልክ ሆስፒታል፣ ሙዚቃ ትምህርት ቤት የተከፈቱ በእሳቸው ዘመን ነው። በ1897 ዓመተ ምህረት ለአጼ ምኒልክ የህመም ስሜት መሰማት የጀመረባቸው ዓመት ነበር። የምክር ስብሰባ ሲደረግ የወትሮ ንቃትና ሥራ ወዳድነት ነገሮችን በትዕግስት ማስተዋል አይታይባቸውም ነበር። ጠንካራ የነበሩነታቸው የመዛል አይነት መልክ ነበረው።
በዚህ መሰረት በ1901 ዓመተ ምህረት ዋና ዋናዎቹን አገረ ገዢዎችና መኳንንቶች ሰብስበው በጳጳሱ በአቡነ ማቴዎስ ቃል ለልጅ ኢያሱ አልጋ ወራሽ እንዲሆኑ እንዳይከዷቸውም አስማሏቸው። ከዚህ ላይ እስከ ለተሞታቸው ያለው 6 ዘመን የአፄ ምኒልክ የህመም ዘመኖች ናቸው። ህመሙ ሲጀምራቸው 67 ዓመት ሆኗቸው ነበር። በዚህ ሁኔታ ላይ ታኅሳስ 3 ቀን 1906 ዓመተ ምህረት አረፉ። በረፍታቸው ጊዜ እቴጌ ጣይቱ የገጠሙት ግጥም የሚከተለው ነበር። እኔ የሚያሳዝነኝ የማዝንላት በእውነት አበሻ የሚሏት ዘመድ የሌላት ሴት ጉልበቷም አለቀ የላትም ረዳት አይኗም ተሰወረ አንድም መሪ የላት። ምኒልክ ያለችው አንድ መሪ ቢኖራት እሱም ተያዘና እቤት ቢውልባት ወዳጅም ጠላትም ሁሉም አቃለሏት። ነጋሪት ማስመታት ነበረ ስራችን፣ እምቢልታ ማስነፋት ነበረ ስራችን፣ መለከት ማስነፋት ነበረ ስራችን፣ ሰው መሆን አይቀር ደረሰ ተራችን። እቴጌ ጣይቱ የካቲት 4 ቀን 1910 ዓመተ ምህረት ሰኞ በመንፈቀ ሌሊት በእንጦጦ በሚገኘው ቤተ መንግስታቸው አረፉ። ሁለቱም መካነ መቃብር በበዓታ ማርያም ቤተክርስቲያን ይገኛል። የሁለቱም ታላቅነት በተመለከተ በወቅቱ ተገጥሟል። ምኒልክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይህን ጊዜ አበሻ። በሰራው ወጨፎ ባመጣው እርሳስ ተፈጸመ ጣሊያን አበሻ እንዳይደርስ። ምኒልክ ተጉዞ የምትጠይቀኝ ፊትም አላለፈ ኋላም አይገኝ። እቴጌ ጣይቱ እቴጌ ብርሃን ዳይቷን ዘርግታ ስማአኑ ስትል ተማራኪው ባዙቅ ውሃ ሲል ዳኛው ስጠዋለ 30 በርሜል። የልጅ ኢያሱ ዘመነ መንግስት። ልጅ ኢያሱ ከአፄ ምኒልክ ሴት ልጅ ከወይዘሮ ሸዋረጋና ከወሎ ራስ ሚካኤል ጥር 25 ቀን 1888 ዓመተ ምህረት በወሎ ጠቅላይ ግዛት ወረሂመን ተንታ ውስጥ ተወለደ። አፄ ምኒልክ አያቱ ናቸው። አፄ ምኒልክ ወንድ ልጅ ስላልነበራቸው በህመም ላይ ያሉ አልጋውን ለልጅ ኢያሱ መስጠታቸውን ታሪክ ያስረዳል። የልጅ ኢያሱ አባት ራስ ሚካኤል ክርስትና ከመነሳታቸው በፊት ራስ አሊ ይባሉ ነበር። የልጅ ኢያሱ የስልጣን ዘመን ከ1903 እስከ 1909 ያለውን ጊዜ ያጠቃልላል። ይህ ስልጣን ዘመን ለልጅ ኢያሱ ከባድ ነበር። ይህም የግል ባህሪውን ጨምሮ ብዙዎች ስልጣኑን መልቀቅ እንዳለበት ያምኑ ነበር። መንስኤውም ሃይማኖቱን ቀይሯል ከሚል መከሰስ በተጨማሪ የነበረው ከጋብቻ ውጭ የማለክ ተግባር ብዙዎች መኳንንቶችን አስከፍቷል። ስለዚህ የልጅ ኢያሱ የስልጣን ዘመን ብዙም ተግባር ያልታየበት ነው ማለት እንችላለን። ነገር ግን በአዲስ አበባ ቀጨኔ መድኃኔዓለምን ያሰራው ልጅ ኢያሱ ነው። በዘመኑ ትልቅ ጥፋት ተብለው ከቀረቡበት ክሶች መካከል የአያቱ የአፄ ምኒልክን መኳንንቶች በከበሬታ አለመያዙ፣ ለሕግ ተገዢ አለመሆኑ፣ ከጋብቻ ውጪ መባለጉ ዋና ዋናዎቹ ነበሩ። ከዚህ በተጨማሪ የስልጣን ድክመቱ በወቅቱ ከከተማው ወጥቶ ወደ ሐረር መቀመጡ፣ የመኳንንቶች አዝማሚያ አለማወቁ፣ በተጨማሪም በሸዋ መኳንንቶች ዘንድ
ተአማኒነት ያሳጣው የቤተ መንግስቱን የወግ ዕቃዎች የአፄ ምኒልክን ዘውድ ጨምሮ ወደ ደሴ መውሰዱንና ዋና ከተማውን ወደዚያ ለማዛወር ማሰቡ ስለተወራ ነው። መኳንንቶቹም በልጅ ኢያሱ ተግባር አድመው መስከረም 17 ቀን 1909 ዓ.ም እንዲሻር አደረጉ። በምትኩም የአፄ ምኒልክ ሴት ልጅ ወይዘሮ ዘውዲቱን ንግሥተ ነገሥት ተብለው ሲነግሱ ደጃች ተፈሪ መኮንን ራስ ተብለው አልጋ ወራሽ እንዲሆኑ ተወሰነ። ስለ ልጅ ኢያሱ አሟሟት የተለያዩ አስተያየቶች ይሰጣሉ። ይህም መጋቢት 7 ቀን 1927 ዓ.ም መሞታቸውን ለቤተ መንግስት ተነግሮ ሐዘን ተቀምጠው ነበር ይላሉ ታሪክ ጸሐፊዎች። ስለ አሟሟታቸው የተጠቀሰ ነገር የለም። ዘመኑ የጥጋብ ዘመን ስለነበር የሚከተለው ተገጠመ። አባ ጤና ኢያሱ ዳቦ ነው ትራሱ፣ ኢያሱ አባ ጤና ዘለቀው የበርግጥ፣ እሷ ያስደነግጥ በቅሎ ወንበር አይረግጥ። ንግሥተ ነገሥታት ዘውዲቱ ሚያዝያ 22 ቀን 1866 ዓ.ም ከአባቷ ከአፄ ምኒልክና ከእናቷ ከወይዘሮ አብቸው በእናዋሪ ከተማ ጅሩ ተወለዱ። ስመ ክርስትናቸው አስካለ ማርያም ይባላል። ዘውዲቱ ምኒልክ በ8 ዓመቷ የ12 ዓመት ዕድሜ ላለው ለአፄ ዮሐንስ ልጅ ለራስ አርአያ ሥላሴ ተዳረች። ይህ ሰው ሲሞት የአዲስ አበባውን ፊት አውራሪ ውቤ አጥናፉ ሰገድን አግብተው አራዳ ባለው አሁን የአዲስ አበባ ባህልና ምግብ ቤት በሚባለው ውስጥ ይኖሩ ነበር። ቀጥሎም የጎንደር ገዥና የእቴጌ ጣይቱ የወንድም ልጅ ራስ ጉግሳ ወሌን አግብተው አሁን የአዲስ አበባ ከተማ አስተዳደር የጤና ጥበቃ ቢሮ ያለበት ቦታ ላይ ይኖሩ ነበር። በዚህ ምክንያት ሰፈሩ የንግሥት ሰፈር ይባላል። አለመታደሉም ንግሥት ዘውዲቱ ከሦስቱም ባሎቻቸው ልጅ አልወለዱም። ከልጅ ኢያሱ ዘመን በኋላ የኢትዮጵያ መሪ የነበሩት ዘውዲቱ ዙፋን ላይ ሲወጡ የ43 ዓመት ዕድሜ ነበራቸው። ንግሥት ዘውዲቱ ሲበዛ መንፈሳዊ ነበሩ። ባለቤታቸውን ራስ ጉግሳ ወሌን ትተው በሕይወትና ለመኖር መርጠዋል ተብሎ በዘመኑ ይነገር ነበር። በጾም ጊዜ የቤተ መንግሥት ግብር በጣም ይዘገይ ስለነበር ምናልባት ስለ መንፈሳዊነታቸው እውነትነት ማረጋገጫ ይሆናል ተብሎ ይታመናል። ለማንኛውም ራስ ጉግሳ ጎንደር እንደገና ተሾመው ከቤተ መንግሥት እንዲርቁ ተደረገ። ንግሥተ ነገሥታት ዘውዲቱ ላላቸውና ለነበራቸው መንፈሳዊ ሕይወት ትልቅ ግምት ይሰጡ ስለነበር በርካታ አብያተ ክርስቲያናት አሳነጹ። ከነዚህም ውስጥ በአዲስ አበባ የታካ ነገሥት በዓታ ለማርያም፣ ደብረ አሚን ተክለ ሃይማኖት፣ ደብረ ነገሥት ቁስቋም፣ ቅዱስ ዑራኤል፣ ጴጥሮስ ወጳውሎስ፣ ቂርቆስ፣ ቅዱስ ዮሴፍ ናቸው። ከአዲስ አበባ ውጪ ፋሌ መድኃኔ ዓለም፣ የረር ቅድስት ሥላሴ፣ አዋሽ ቅድስት ማርያም፣ ሜታ የወረብ ቅድስት ማርያም፣ መናገሻ ማርያም፣ ጃርሳለ ቅዱስ ገብርኤል፣ አድአ በርጋ አቡነ ተክለ ሃይማኖት ናቸው። በማርጀታቸው ያሳደሷቸው የአዲስ አበባው ቀጨኔ መድኃኔ ዓለም፣ የእንጦጦ ቅድስት ማርያም፣ የአቃቂ ቀራንዮ መድኃኔ ዓለም ናቸው። ንግሥት ዘውዲቱ
በታሪክ ነገሥታቸው እንደተገለጸው በአጠቃላይ 35 አብያተ ክርስቲያናትን አሰርጸዋል። የኢትዮጵያ ቤተክርስቲያን ዘወትር በጸሎተ ቅዳሴ ላይ በስማቸው መስዋዕት ታሳርጋለች። በንግሥት ዘውዲቱ ዘመን ትልቁ ተግባር ይህ ነው። ይህም የኢትዮጵያ ቤተክርስቲያን ከራሷ ተወላጆች መካከል ጳጳሳት ያስሾመችበት ዘመን ነው። እዚህም መምህር ደስታ፣ አቡነ አብርሃም፣ መምህር ወልደ ኪዳን፣ አቡነ ይስሐቅ፣ መምህር ኃይለ ሚካኤል፣ አቡነ ጴጥሮስ፣ መምህር ሐዲስ፣ አቡነ ሚካኤል፣ እጨጌ ገብረ መንፈስ ቅዱስ፣ አቡነ ሳይሮስ ተብለው ግንቦት 25 ቀን 1921 ዓመተ ምህረት በእስክንድርያው ፓትርያርክ በፓፓ ዮሐንስ 19ኛ እጅ ተቀብተው ተሾመዋል። ከነዚህ ጳጳሳት መካከል እጨጌ ገብረ መንፈስ ቅዱስ የንግሥት ዘውዲቱ አባት ነበሩ። ኢትዮጵያ ውስጥ የምዕራባውያንን ስልጣኔ ለማምጣት አባታቸው አጼ ምኒልክ የቀየሱትን በሚገባ የተገነዘቡ ነበሩና በኩላቸው የራሳቸውን ጥረት አድርገዋል። በተለይ እርት እንዲስፋፋ አዋጅ ነበር። እድሜው ከ7 እስከ 21 ዓመት ድረስ የሆነ ልጅ የንባብና ትምህርት በሀገራችን ያለው ስራ የሚወደውን ለልጁ እንዲያስተምር የሚል ነው። ካላስተማረ ግን 50 ብር ቅጣት ተጥሎበታል። የማስተማሩና የመቆጣጠሩ ኃላፊነት አንደኛ የንስሐ አባት፣ 2 የገጠር መሬት፣ 3 የደብር አለቃ ሁሉ ግዴታ አለባቸው። የቅጣቱ ገንዘብ ተሰብስቦ መልሶ ለድሃ ልጆች ማስተማሪያ እንዲውል አዋጅ ያዛል። ንግሥተ ነገሥታት ዘውዲቱ ከባላቸው ሞት በኋላ በሁለተኛው ቀን መጋቢት 24 ቀን 1922 ዓመተ ምህረት ከዚህ ዓለም በሞት ተለይተዋል። ልጅ ስላልነበራቸው መሬታቸውንና ንብረታቸውን ለልዕልት ተናኘ ወርቅ ኃይለ ሥላሴ እንዲወርሱ ተደርጓል። መካነ መቃብራቸውን ከአባታቸውና ከእቴጌ ጣይቱ ጎን በባዕታ ለማርያም ገዳም ይገኛል። ቀዳማዊ አጼ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ከሐረር ከተማ 30 ኪሎ ሜትር ርቀት ላይ በምትገኝ ኤጀርሳ ጓሮ ሐምሌ 16 ቀን 1884 ዓመተ ምህረት ከወይዘሮ የሽመቤት የ7 ወር ልጅ ተወለደ። የሽመቤት 6 ልጅ ወልደው ሞቶባቸዋል። 7ኛው ሕፃን በተወለደበት ቀን ከእናቱ መለየት ስለነበረበት ከእናቱና ከአባቱ ቤት ወጥቶ ዘመድ ቤት ማደግ ጀመረ። ያለመታደል ሆኖ የሕፃኑ ወላጅ እናት ወይዘሮ የሽመቤት አሊ እንደገና አርግዘው ስለነበር ከ20 ወር በኋላ መጋቢት 6 ቀን 1886 ዓመተ ምህረት በወሊድ ምክንያት ሞቱ። ስለሆነም ሕፃኑ የእናት ጣም ምን እንደሆነ ሳያውቅ ያጎቱ የደጃች ብሩ ኃይለ ማርያም ባለቤት ወይዘሮ ተሰሜ አባይ እርጋ ከምሩና ከልጃቸው ከደስታ ብሩ ጋር አሳደጉት። ይህ ሕፃን የወጣለት የዓለም ስም ተፈሪ ሲሆን የክርስትና ስሙ ኃይለ ሥላሴ ነበር። ንግሥተ ነገሥታት ዘውዲቱ ምኒልክ በሞቱ በ7ኛው ወር ጥቅምት 23 ቀን 1923 ዓመተ ምህረት የሀገር ውስጥና የውጭ ሀገር እንግዶች በተገኙበት አዲስ አበባ በሚገኘው መናገሻ ደብረ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን የሰዓተ ንግሥትናቸውን ፈጽመው ቀዳማዊ ኃይለ ሥላሴ ተባሉ። ቀዳማዊ ኃይለ ሥላሴ ከወይዘሮ መነን አስፋው ጋር ጋብቻቸውን የፈጸሙት ሐምሌ 23 ቀን 1903 በደጃዝማችነታቸው ማዕረጋቸው ላይ ያሉ ነበር። ወይዘሮ መነን የወሎ ራስ ሚካኤል ልጅ ናቸው። ስለሆነም ልጅ ኢያሱ አጎታቸው ነው። ሁለቱ በተጋቡ ጊዜ ተፈሪ 19 ሲሆን መነን 20 ዓመቷ ነበር።
እቴጌ መነን ብዙ መሬት ያላቸው ባለጸጋ ሲሆኑ ጠባያቸው ጨዋና እርጋታ ያላቸው ምንም ፖለቲካዊ እንቅስቃሴ ውስጥ ያልገቡ ቁጥብ ልዕልት ነበሩ። ባለቤታቸው ምንም እንኳን በአንድ ዓመት ይበልጧቸው እርሶ ብለው ነበር የሚጠሯቸው። እቴጌ መነን ትምህርታቸውም ከአማርኛ ማንበብና መጻፍ የዘለለ መሆኑ አይታወቅም። ንጉሠ ነገሥቱ ከ1916 ዓመተ ምህረት አንስቶ እስከ 1954 ዓመተ ምህረት ድረስ ለውጭ ጉብኝት ሲያደርጉ እቴጌ ጣይቱ ግን እስራኤልና ግብጽን ከመጎብኘት በቀር ወደ ሌላ ሀገር አብረው አልሄዱም። ጋብቻቸው ለ51 ዓመታት ጸንቶ 6 ልጆች ወልደው በ1954 ዓመተ ምህረት እቴጌ መነን በ71 ዓመታቸው ሞት ሲለዩ ከስድስቱ ልጆቻቸው መካከል በሕይወት የነበሩት ልዕልት ተናኘ ወርቅ፣ ልዑል አልጋ ወራሽ አስፋው ወሰን፣ ልዑል ሳህለ ሥላሴ ብቻ ነበሩ። ከእቴጌ ሞት በኋላ ቀዳማዊ ኃይለ ሥላሴ የቀረውን ዕድሜያቸውን በብቸኝነት ጨርሰውታል። የኢትዮጵያ ቤተክርስቲያን ሙሉ በሙሉ ማለት ይቻላል የተለወጠችው በቀዳማዊ ኃይለ ሥላሴ ዘመን ነው። ትልቁና ዋነኛው ጉዳይ ለ1600 ዓመታት ያህል ከግብጽ በሚመጡ ጳጳሳት ነበር የምንመራው። በ1951 ዓመተ ምህረት በቀዳማዊ ኃይለ ሥላሴ በሳል አካሄድ የፓትርያርክነቱ ማዕረግ በእጃችን ገባ። ለዚህም አቡነ ባሶሊዮስ ግብጽ ሄደው ተሾሙ። በመቀጠል በ1963 ዓመተ ምህረት በመድራችን ላይና በኢትዮጵያ እጅ ለመጀመሪያ ጊዜ ሰማዕቱ ብፁዕ ወቅዱስ አቡነ ቴዎፎሊዮስ ተሾመ። ይህ ሁሉ መሰረት የተጣለው በቀዳማዊ ኃይለ ሥላሴ ዘመን ነው። መንፈሳዊ ኮሌጆች መከፈት፣ ቤተክርስቲያኒቱ ከሌሎች እህት አብያተ ክርስቲያናት ጋር እንድትገናኝ መጋበዝ ታላቅ ድርሻ ያበረከቱ ሲሆን የአምስቱ እህት አብያተ ክርስቲያናት ጉባኤ በ1957 ዓመተ ምህረት በእርሳቸው ጋባዥነት አዲስ አበባ ከተማ ተካሂዷል። የተለያየ የሀገራችን ክፍል ወደር የማይገኝለት አብያተ ክርስቲያናት ያሳነጹት ቀዳማዊ ኃይለ ሥላሴ ናቸው። የአክሱም ጽዮን፣ የደብረ ሊባኖስ፣ የመንበረ ጸባዖት ቅዱስ ሥላሴ፣ ምስካየ ሐዙናን መድኃኔ ዓለም፣ ደብረ ኃይል ቁልቤ ገብርኤል ዋናዎቹ ሲሆኑ በተጨማሪም በአዲስ አበባ፣ በሸዋ፣ በቤጌ ምድርና ሰሜን ሀገረ ስብከት፣ በሐረርጌ ቀድሞ የኢትዮጵያ አካል በነበረችው በኤርትራ፣ በወለጋ፣ በወሎ፣ በትግራይ ክልሎች በአጠቃላይ 31 አብያተ ክርስቲያናትን አሳንጸዋል። ቤተ ክርስቲያኒቱ የህትመት አድማሷን እንድታሰፋ በግል ገንዘባቸው የማተሚያ ማሽን አበርክተዋል። ዛሬ ትንሣኤ ዘጉባኤ የሚባለው ማተሚያ ቤት የእሳቸው ውጤት ነው። ከመጽሐፍ ቅዱስ ጀምሮ ህትመት ያላገኙ ታላላቅ ቅዱሳን መጽሐፍት ትርጓሜ መጽሐፍ ቅዱስን ጨምሮ የመታተም ዕድል የገጠማቸው በንጉሠ ነገሥቱ ታላቅ ጥረት ሲሆን እንዲተረጎሙም ሊቃውንቱን ከያሉበት በማሰባሰብ 15 የሚሆኑ ትርጓሜያትን በነጠላና በአድምታ አሳትመዋል። ለዚህም ለቤተ ክርስቲያኒቱ ባለውለታ ናቸው። ሀገራችን በንጉሠ ነገሥቱ ዘመን የዓለምና የአፍሪካ መንግስታት ማህበሮች አባል ከማድረጋቸውም በላይ የአፍሪካ አንድነት ጽሕፈት ቤት አዲስ አበባ ላይ እንዲሆን አድርገዋል። ዘመናዊ ትምህርትን አስፋፍተዋል። ምክር ቤት አቋቁመዋል። ሕግና ደንብ አውጥተዋል። በሥራ ላይ ሆነዋል። ማዕከላዊ መንግስት አጠናክረዋል። ኤርትራን ከእናት ሀገሯ ኢትዮጵያ ጋር አዋህደዋል። ቀዳማዊ ኃይለ ሥላሴ በ1953 በተደረገባቸው መፈንቅለ መንግስት የጥቂት ውለታ ቢሶች ሴራ እንጂ እነሱ የጠቆሙበት አስተዳደራቸው ካልተመለከተው የመጨረሻ ዘመናቸው አስቸጋሪ ነበር። በእርጅናቸው ወራት የቅርብ ሰዎቻቸው እነ ራስ እምሩ ስልጣኑን አስተላልፉ ሲሏቸው እየተቆጡ እንዲያሉ ኢትዮጵያ ውስጥ አንድ ሰው ሲያረጅ በአብዛኛው መልኩ ወይም ወደ ጾም ጸሎት ያደላና ያለበትን ኃላፊነት ለተወላጆቹ ያስተላልፋል። በነገስታቶቹ መካከል ገዳም የገቡ ነበሩ። በእድሜያቸው መግፋት ቀዳማዊ ኃይለ ሥላሴ ወደ መጃጃቱ ደረጃ ደርሰው ስለነበር ንጉስነቱን ለስም ብቻ ይዘው ለሌላው ማስተላለፍ ይገባቸው የነበረ ቢሆንም ያን አላደረጉም። ይህም የደከሙላት ሀገር በደም የምትጣጠብበትን አጭር ጊዜ ይዞ ከተፋለ። በ1966 ዓመተ ምህረት ህዝባዊ አመጽ ተቀሰቀሰ። ይህም በመቀጠሉ መስከረም 2 ቀን 1967 ዓመተ ምህረት ቀዳማዊ ኃይለ ሥላሴ ከስልጣን ወርደው ታሰሩ። ከአራተኛ ክፍለ ጦር ወደ ታላቁ ቤተ መንግስት ተዘዋውረው ታስረው ነበርና በመሃሉ በነበረባቸው በሽታ የታወቁት ሐኪም ፕሮፌሰር አስራት ወልደየስ የቀዶ ጥገና ሕክምና አድርገውላቸው ነበር። ከዚህ በኋላ ነው ቀዳማዊ ኃይለ ሥላሴ በትራስ አፍነው የገደሏቸው። መቃብራቸውም በውስጥ አዋቂ ጥቆማ ከተቀበረበት ወጥቶ በአተ ለማርያም ቤተክርስቲያን ለጊዜው እንዲያርፍ ተደርጎ ነበር።
በመጨረሻም በ1992 ዓመተ ምህረት ልዑላን ቤተሰቦቻቸው ብዙ ሕዝብ በተገኘበት በቅድስት ሥላሴ ቤተክርስቲያን በሕይወት ዘመናቸው ባሰሩት መካነ መቃብር ውስጥ አስክሬናቸው እንዲያርፍ ተደርጓል።